ረመዳን ላይ ውሸትን ያላቆመ፣ ረመዳን ላይ ማጭበርበር ያላቆመ፣ ረመዳን ላይ አላህን መፍራት ያላቆመ መቼ ነው አላህን የሚፈራው? መቼ ነው የአላህ ፍራቻ ውስጡ የሚመጣው? የጾሙ ዓላማው ዋናው ሐደፉ ተቅዋ ነው። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ኩቲበ ዓለይኩም الصيام ጾም በእናንተ ላይ ተደንግጓል። ጾም በእናንተ ላይ ተደንግጓል። ኩቲበ ዓለይኩም الصيام كما كتب على الذين من قبلكم ከናንተ በስተፊት በነበሩ ህዝቦች ላይ እንደተደነገገው በእናንተ ላይም ተደንግጓል። ለምን? ለዓለኩም ተተቁን የተፈለገበት ዓላማ ተቅዋ ነው። አላህን መፍራት ነው። አላህን መፍራት በዚህ ረመዳን የምንለማመድበት ነው። እሱን መፍራት ጠላታችን ታስረዋል። ሸይጣን ነፍስያችን አሸንፈን ከሱ ጋር ይበልጥ የምንቀርብበት ወደ አላህ የምንቀርብበት መጥፎ ነገሮችን የምንተውበት ነው። ተቅዋ ማለት ዑለማዎች እንዳስቀመጡት በቋንቋ ደረጃ መጠንቀቅ ማለት ነው። አንድ ሰው ከሚፈራው ከሚያስፈራው ነገር የሚጠነቀቀው ነው። በሸሪዓ ተቅዋ ማለት አላህ ስብሓነሁ ወተዓላ ባዘዘው ነገር ላይ መገኘት፣ በከለከለው ነገር ላይ መከልከል፣ ከጀሃነም እሳት አላህ እንዲጠብቀው መጠንቀቅ ተቅዋ ይባላል። ተቅዋ አላህ በየትኛውም ቦታ በየትኛውም አጋጣሚ ጨለማም ይሁን ቀን ሀገር ውስጥም ከሀገር ውጭ አላህ ይመለከተኛል የሚለውን ነገር ውስጣችን ማስቀመጥ። የሆነ የሚቆጣጠር ሴኩሪቲ ካሜራ አለ ቢባል፣ እዚች ጋር ክትትል አለ ቢባል እንዴት ነው የምንጠነቀቀው? እዚች ጋር የሆነች ጥፋት ባጠፍ ያ ካሜራ ይዘኛል ብለን እንጠነቀቃለን። አላህ አያይንም? አለም የዕለም ቢአነ አላህ የራ ይህ ሰው አላህ እንደሚመለከተው አያውቅም እንዴ? ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ምን አሉ? ኢተቂላሃ ሐይሱማ ኩንት አላህን ፍራ የትም ቦታ ብትሆን፣ በቀንም በጨለማ ዱባይም ሆንክ ቻይና፣ ሀገር ውስጥም ከሀገር ውጭ በየትኛውም አጋጣሚ ሰው ኖረ አልኖረ፣ የምታውቀው ሰው የማታውቀው ሰው፣ ቤተሰቦችን ተሰናብተ ዩኒቨርሲቲ ገብታል ዩኒቨርሲቲ ገብተሻል፣ የትም ቦታ ኢተቂላህ አላህን ፍራ ሐይሱማ ኩንታ የትም ብትሆን፣ ወአትቢ ሰይአተል ሐሰና መጥፎ ነገር ከሰራህ ጥሩ ነገር አስከትል። ወንጀል ላይ ወድቃል፣ ሰደቃ ወጣ፣ እስትግፋር አብዛ፣ ሰላት አብዛ፣ ወደ አላህ ተመለስ። ለምን? ተምሑሃ ያን የሰራኸውን ወንጀል ያብስልሃል። ወኻሊቂ ናሰ ቢኹሉቂን ሐሰን ከሰዎች ጋር ስትኗኗርም በመልካም ስነ ምግባር ተኗኗር። ተቅዋ ሚለውን ዓሊ ረዲየላሁ ዐንሁ ታላቁ ሰሓቢ አራተኛው ኸሊፋ ሱረቱ አሊ ኢምራን ላይ ያለውን የቁርአን አንቀጽ አንስተው እንዲተነተኑ ያ አዩሃ الذين آمنوا ይላል አላህ፣ እናንተ ያመናችሁ ሰዎች ወይ ኢተቁላህ አላህን ፍሩ፣ ሐቀ ቱቃቲህ እውነተኛ መፍራት ተገቢ የሆነ ፍራቻ አላህን ፍሩት። ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱም። ተውሂድን ይዛችሁ ሽርክን ርቃችሁ አደራ ያለ ነው። ከእስልምና ውጭ ሆናችሁ እንዳትሞቱ አላህ አደራ አለ። ወላ ተሙቱና ኢላ ወአንቱም ሙስሊሙን